አዲስ ሳምንት ስንጀምር በጣም አስፈላጊ የሆነ ነገር ላስታውሳችሁ እፈልጋለሁ። የእግዚአብሔር ፍቅር በትክክል የት እንዳሉ ያገኝዎታል። ባለፈው ሳምንት የእግዚአብሔርን ልብ የሚያሳዩን 3 ኃይለኛ ታሪኮችን አይተናል። ሌሎች ሰዎች ሁሉ ጥለውት ሲሄዱ የቆሰለ ሰውን ለማየት የቆመውን ደግ ሳምራዊ አየን። ያ ታሪክ ስንጎዳ እግዚአብሔር እንደሚያየን እና እርዳታ እንደሚልክ ያስታውሰናል። ከዚያም ከቤት ርቆ የተጓዘውን የጠፋውን ልጅ የሚያሳዝኑ ስህተቶችን እንደሠራ እና ወደ ቤቱ ለመመለስ ብቁ እንዳልሆነ እንደተሰማው አየን። ነገር ግን ወደ ቤቱ ሲመለስ አባቱ እጆቹን ዘርግቶ ወደ እሱ ሮጠ። ያ ታሪክ ምንም ያህል ርቀት ብንሄድ እግዚአብሔር ወደ ቤታችን ስንመለስ ለመቀበል ሁልጊዜ ዝግጁ መሆኑን ያስታውሰናል። በጉድጓዱ አጠገብ ያለችውን ሴት በኀፍረት እና በመገለል ተከብባ አየናት። ኢየሱስ በነበረችበት ቦታ አገኛት። ያለፈውን ያውቅ ነበርና አሁንም የሕይወት ውሃ አቀረበላት፣ አዲስ ጅምር። እነዚህ 3 ታሪኮች በጣም ጠቃሚ የሆኑ እውነቶችን ይነግሩናል። ስትቆስል እግዚአብሔር ወደ አንተ ይመጣል። ጠፍተህ ስትመጣ እግዚአብሔር እጁን ዘርግቶ ይቀበልሃል። ስትሸማቀቅ እግዚአብሔር አዲስ ጅምር ይሰጥሃል። ስለዚህ ወደዚህ አዲስ ሳምንት ስትገባ፣ ስትጎዳ እግዚአብሔር ያይሃል። ከእርሱ የራቀ መስሎ ከሆነ ተመለስ። ክንዶቹ ከፍቶ ይጠብቅሃል። ባለፈው ሕይወትህ ውስጥ የታሰርክ ከመሰለህ ኢየሱስን ፈለግ፣ እሱ አዲስ ሕይወት ይሰጥሃል። መጀመሪያ ራስህን ማጽዳት አይጠበቅብህም። ፍጹም መሆን አይጠበቅብህም። ከእንግዲህ መደበቅ አይጠበቅብህም። የእግዚአብሔር ፍቅር ባለህበት ቦታ ይገናኝሃል እና ወደፊት ይራመዳል። ይህ ሳምንት በተስፋ ይጀምር፣ በሰላም ይጀምር። እግዚአብሔር እንዳልተወህ በማረጋገጥ ይጀምር። ይህ መልእክት ካበረታታህ ለተጨማሪ ሳምንታዊ ማበረታቻዎች ላይክ እና ሰብስክራይብ ያድርጉ።